ማነካም እንዴት ነው አማርኛ አይደለም እንደማወራው እንዴት ነው አንደርስታንድ አታረጉም you guys don't ደግሞ ንግስቴ ያለ ንግስቴ ነው በደንብ አለ ቅናትም አለ የለም ቲሸርቷን ጸጉሯን እንዴት አድርጎ ነው የሚይዝላት መድረክ ላይ ስትወጣ ጸጉሯን ይዛል ቅንድቧን ይነካካላታል እንዴ አግኝታው ነው አዶናይ እንደ ቻንድራ ጥሪኝ ሁሉ ይያላል ነበር እንዴ ሲዘላል ነበር ከፎቅ ላይ ታዳስ ምን አለ እሱ ራሱ አብረን ተኝተን እያለ እኔ ላይ ዘግታ ራሷን እንደዚህ ቆራረጠች አለ እሱ ራሷን በራሱ ብታደርገው ብየላስብ ብታደርገው ራሱ ለምንድን ነው ደስታ ስላልሰጣትም ሊሆን ይችላል ደስታ ሰጥቷት ቢሆን ኖሮ እቅፍ አድርጋው እየተጫወተች ትቀመጥ ነበር አሁን ግን ከአዶናይ ጋር ያላት ፍቅር የምናየው ነው በጣም ደስተኛ ናቸው አዶናይማ ትልቅ ሪስፔክት ነው ይሰጣት አንድ ሰሞኑን ያየሁት አርጎባታል እኮ አይ ነው አንድ ሰሞኑን ያየሁት ቪዲዮ አለ አንድ ትንሽ ልጅ አዶናይ ስልክ ምናምን አይፎን ገዝቶለት ምናምን አንድ ቪዲዮ እያየው ነበርና ልጁ ጃኒን ላይ ምናምን ይላፋታል ሄዶ ምናምን አንገቷ ምናምን ኖ ተው እሱ ሲሪየስ ነው የሚወስደው እንደ ቀላስ መስሎ ነው በስርዓቱ ሰላም በላት ተወሱን እያለ አስትቶት ማለት ጃኒን እንደ አንገቷን ይዞ ወደ ላይ አነሳት ማለት ነው አይተው ከሆነ እሱ ቆሟል አዶናይ ቆሟልና ወደ ላይ አነሳትና ነው እንደሱ አይደለም እንደሱ ማድረግ የለብም አክብራት ምናምንና በስርዓቱ ጨብጣት ልጁን አንገቱን ይዞ ጩጬ ልጅ ነው ልጁ ግን አንገቱን ይዞ ሼክ እንዲያረጋት እጇን ሼክ እንዲያረግ ምናምን ሲያደርግ አይቻለውና ያ he give her respect ያሳያታል እንደዚህ ነገር አዶናይ is a gentleman honestly he is a very gentleman ነው ይሄ ነገሩ ደስ ይላል ብዙ ሰው እሱን የሚደግፈው ለዚህ ነው ግን አጤንደ ደዳይኛ ምን ፈልገው ዮኒ ሁሉም ሰው እንዲማር ነው አይደል ሁሉም ሰው እንዲማር ነው ዮኒም እርግጠኛ ነኝ ኢንቴንሽኑ ጃኒ ላይ የደረሰውን አቢዩዝመንት አሁን በጣም ጮክ ብሎ ይቃወም እንጂ አጤንደ ደዳይ ሌሎች ሰዎች እንዲማሩ ነው ሌሎች ሰዎች እዚህ ሪሌሽንሺፕ ብዙ ሰው ሪሌሽንሺፕ ላይ አለ ብዙ ወጣቶች አሉ ይቸኩላሉ ይሳሳታሉና እነሱም እንዲማሩ ነውና የሷ እውነት ካለ ደግሞ እንዲወጣ ነው ሆነስሊ አሁን ዋናው ቁም ነገሩ ምንድነው ጃኒም እየሰማሽ ከሆነ ዛሬ ብዙ ሰው ጆከር ቤት በጣም ብዙ ሰው ነበረ ማነው ጃን ዳንኤል የራሱን እውነት ተናግሯል ያንቺ እውነት በስሱ አንቺ ያቀረብሽው ቪዲዮ ውጪ በደንብ ይወጣ ነገር የለም አንቺ ሌላ መረጃ ካለሽ እውነቱን አውጪና ከዛ ወደ ሰላምም ወደ ይቅርታም ለመሄድ ቀላል ይሆናል አይደል መጀመሪያ ግን ሐቁ መታወቅ አለበት ነው ከሁለታችሁም ሳይድ እሱ ባወጣው መረጃ ብልክ አንቺም ደግሞ ሞር መረጃ አውጥተሽ የሚሰማሽን እሱ ባቀረበው ነገር ላይም ራሱ ሐሳቡን ብትሰጥ እኔ በጣም ጥሩ ነው ብዬ ነው ማለት ያ ጥሩ ሐሳብ ነው ሌላው ደግሞ ዶሚኔት ያደረጋት አሁን ይሄ መደወሏ ነው ያ ነገር ሰው እንዲነሳባት አደረገ እቺ ልጅ አሁን ስተት ብለን የምናየው በቃ መደወሏ ነው አይደል የደወለችበት ምክንያት ደግሞ ራሷን ፕሮቴክት ልታደርግ ይሆናል ጀርባው ምንድነው ነው እንጂ በቃ በደሏ እንዳለ ሆኖ እኮ ሁላችንም አይተናል እኮ ገብቶናል እኔ ቢላንስቼ ያቺ ደውል ባትኖር ልክ ያቺ ደውል ባትኖር ያቺ ደውል ነች ዮኒ ምንም ምክንያት አይኖርም ትንፍሽ የሚል ሰው አልነበረም ሁሉም ባይዘው ያቺ ደውል መኖሯ ብዙዎቹ እሷን ገልት ያረጋት ማለት ነው ሰው በቃ ለምን ካዶናይ ያደረገች ያረጋት ከነበረ ለምን ደወለች ነው ካዶናይ ጋር ከዚህ በኋላ ጃኒ ሶማሌ ተስካር አረጋችሁት የባንክ ቤት ወረቀቱን ለምን አታዘጋም ብልጥ ብትሆን የልጁ አካውንት ላይ እሷን የምትጠቀም ብሏል እኮ ልጅቷ አላሰበችም በቃ አዙራ አላሰበችም አይ ተንኮል ብታስብማ ባንክ ውስጥ ያለውን ገንዘብ በሙሉ ሙልጭ አርጋ መውሰድ አረጋው ነበር ተንኮለኛ ግፈኛ ተንኮል ሐሳቢ ብትሆን እንዳልሆነች ስለሚያውቅ ነው በምንም በተንኮል እንደሌለች የዋህ እንደሆነች ለተንኮል ብላ የምታስባቸው ነገሮች እንደሌሉ በደንብ ስለሚያውቅ እንጂ አካውንት የእሷ አካውንት ገንዘብ እሷ ነች ያዥ ሙሉ መውሰድ ትችላለች አውጥታ የእሱንም ደግነት አያሳይም እዚህ ጋር አሁን ለእሷን ማመኑን ደግሞ ታይበታል የሚያምንበት ሪዝን ለምንድን ነው ስላወቃት አንድ አካውንት ብቻ ነው እንደ ያለው ልጁ ታማኝነቷን መልካምነቷን ስላወቀ ጭምር ለዛ ነው የሚያርገው ያውኑ ነው ውስጥ ሌላው የገዛ ዘመዱን የገዛ እናቱን አላመነም የገዛ እናቱን አላመነም የገዛ አባቱን አላመነም የገዛ እህቶቹን አላመነም ያመነው እሷን ነው ለምን ካልክ ጃኒዬ የዋህ ናት ጃኒ ክፉ ሰው አይደለች ክፉ ብትሆን ኖሮ እንኳን ሊያምናት አጠገባ ያደርሳል
እሱም ራሱ ሌላው መስክሮላታል። ደግሞ የስልክ ግንኙነቱን ባይዘው እኔ አላመንኩም እስካሁን። ምክንያቱም ሽንት ቤት ውስጥ የተወራ ስልክ ምንድነው ይሄ ሁሉ ንፋስ የሚለው ጥያቄ ለኔ ያስነስቷል። ለኔ ሰው ማመን ይችላል። መስክሮላታል። ሽንት ቤቱ ጣራ የለውም። ቆይ ለኔ ለአንድ ነገር አዳምጡት። በኤርፎን አድርጉና ይኸውላችሁ፣ በኤርፎን አድርጉ። ይሄ ሁሉ ንፋስ ምንድነው ሽንት ቤት ውስጥ? ጨዋታ ወጣ። የድራፍት ጨዋታ ማኛው ቪዲዮ ሽንት ቤት ውጪ ላይ ነው። አዎ ምንድነው? በጣም ጮኋል ሽንት ቤት። አዎ እንዴ ዮኒ፣ ሽንት ቤቱ ውጪ ነው እንደ ያለው ምንድነው? ይሄንን ጠይቁ ለራሳችሁ። ለኔ ጥያቄ ሆኖብኛል። አንድ በል። ሌላው ደግሞ ካሁን በኋላ ጃኒ ተመልሳ አትሄድም ብዬ አምናለሁ። ምክንያቱም አዶናይ ስፖርተኛ ነው፣ ጥሩ አድርጋ የተበጠረች ይመስለኛል። ካሁን በኋላ ላገኘት ታችል አቡ ዌብሳይት ትችላለህ። ባይዘው የመሰከራለትን ነገር ልንገር ዮኒ። በዚህ አጋጣሚ ማሳልፍ አሰጠኝም ሲል ሰምቼዋለሁ የሆነ ጊዜ። አዎ ሌላው ምንድነው ሮሚ ራሷ አለች አዶናይ እኮ በዚህ አለቀ እኮ አለች። አዶናይ አለቀ በጣም ከጃኒ ጋር ከሆነ በኋላ በጣም እየከሳብኝ ነው። በጣም ነው አይኔ እያየሳሰለ እንቅልፍ አይተኛም። ይኸውልህ ጃኒ ጋር የተጠጋ ሰው ሁለት ነገር ይደርስበታል። ባይዘ አንደኛው እስር ይገጥመዋል፣ ሁለተኛው ሰውነቱ ይቀንሳል። ወይ ፈጣሪ። እንግዲህ ጃኒ ግን በእውነት አሳዝነሽኛል። ባየሁት መረጃ ነው። አንቺ ብትሆኚ ኖሮ ከተክትሽ ነበር። እግዚአብሔር ምስክር። ያየሁት አቢዩዚቭ የሆነ ነገር በየጊዜው ስላደረገች ስላየው ነው ድምፅ የሆንኩ። ባትሆኚ አልፋታሽ። ምንም የሚይዘው ሳይል የለም እና እውነትን ይዤ ነው የማወራው። መረጃዎች እየወጡ ነው። የሚደበድባት የሚሰድባት ምናምን ሙሉ መረጃ ነገ ከነገ ወዲያ ይወጣል። ሙሉ አካውንትሽን አዘጋለሁ የሚል ድምፅም ሊወጣ ይችላል። መውጣቱ አይቀርም። ይሄን ደግሞ እርግጠኛ ሆኜ ይናገራል። መውጣቱ አይቀርም። ለማየት ያብቃሽ። አካውንትሽን አዘጓለሁ ምናምን በድንፋታ ያስቀመጠው ቮይስ ሜሎች አይጠፉም። እንደሚያደርገው እርግጠኛ ነኝ። ይደነፋል። አንዱ ኮመንት ሲያደርግ ሰምታል ሊሆን እዚህ ቅድም እየሳኩን ነበር። ማን ድሪባ ነው የሚባል አንድ ታዋቂ ዳዊት አጎቱ እና የዳዊት ድሪባ ዘመድ ሆኖ ለዛው ምናምን እያለ ነበር እና አይ እንግዲህ በጣም ከባዶች ናቸው። እንደዛ ዳዊት ድሪባ የታወቀ እንትን ነው። ባይዘ ወይ ሙቪ የሚሰራለት የአዲስ አበባ ጮሌ ነው። መጽሐፋውን አሳተመ እኮ መጽሐፍ አሳተመ። ምን ይለዋል? እኛን እኮ የተማሩት ሲጽፏ እና አይነበሩም። ወሮ በላ ሲጽፍ እነዩ ጩፋ እኮ መንፈስ ሆነን ምናምን በዚህ ጋር ወተን በዚህ ገባን። ዳዊት ድሪባ እኮ እስር ቤት እኮ በመንፈስ አምልጦ የሚወጣ ሰው እኮ ነው። በሩን ከፍቶ ምናምን ጠባቂዎች በጣሪያ በምናምን የሚወጣ ሰው ነው። ይህን ነገር እኔ በሲሪየስ ነው የማየው። በጣም ከሚገርመኝ ነገር አንዱ የሆን ልክ ያላለው እኮ ቪዲዮ አሁን በጣም ከሚገርመኝ ነገር አንዱ ማለት ነው ኮሜንት ምናምን ሳነብ ምን ይላሉ? ቀንታችሁ ነው ምናምን ይላሉ። እኔ ለምሳሌ አሁን እንትና ማን ነው ጆን ዳንኤል በየቀኑ እየመጣ እየለመነ የሚኖር ሰው ነው። ቲክታክ ላይ ገባ ጌም እየተጫወተ። እኔ ግን ስራ ሰርቼ እንደ ባሪያ ሰርቼ እንደ ንጉስ ብኖር ሰው ነው። ራሴን በማንም ሰው ዲፔንድ ያለውን ነኝ። እዚህ ጋር ያለውም ሰው እንደዛ ነው። ምንድነው የሚያስቀናው? ሰው በራሱ ሰርቶ መኖር ነው የሚያኮራው ወይስ እየመጣ እዚህ ጋር? ይሄ እኮ የተለየው ቤተክርስቲያን ከሚለምኑት እኮ የተለየው ቁጭ ብሎ ጨርቃ ለማስቀመጥ ብቻ ነው እንጂ ሰው በህይወት ዘመኑ ወጣት ሆኖ እኔም ጌም ልጮት እያሰብኩ ነው አይደል? ለማኝ ብለህ ካሁኑ እንዳታርቀኝ ዮኒ ለማኝ ብሎ ሊያርቀኝ ነው ገና ካሁኑ ጌም እጮታለሁ እያልኩ እያሰብኩኝ እዚህ ጋር ይኸውልህ ላይቭ ላይ እንዴት ዋርኒንግ እየሰጣት እንደሆነ ምንም ነገር ሳታሳይ ይኸው እዚህ ጋር ምንም ነገር ይኸውልህ ስለሚወደኝ ነው ብዬ ነው የማስበው። አያችሁ
ይሄን ነው የምለው። አሁን ለምሳሌ ታላቅ ወንድም ቢኖር ይናገራል፣ ታላቅ ወንድም ቢኖር ይመክራታል፣ ታላቅ ወንድም ቢኖር ብዙ ነገሮችን ያስተምራት ነበር። የሚመስላቸው ስለምወድሽ ነው። ምን ይላል እንደዚህ ከኔ እንዳትርቂ አይነት ጨዋታ ነው የሚጫወተው። እና እኔ ብቻ እግዚአብሔር አምላክ ከሴቶች አልፎ የሚያግዛችሁ ወንድም ወይም አጎት ወይም አባት ይስጣችሁ። ሴቶች በተለይ ኢትዮጵያ ለምትኖሩ እኔ እንደው ጎማ ቢኖረውና ሴቶች ተመርተው አሜሪካ ሙሉ ቢገቡልኝ ደስታዬን አልችለው። ወይ አውሮፓ ሰላማቸውን የሚያገኙት እዚህ ሀገር ሲመጡ ነው። እንዲህ ምንም አይነት መብት የሴት ልጅ መብት እንግዲህ ልብስ እንደዚህ ሆነ ተብሎ ሩዋንዳ ያደረግንባት ሀገር ሴት ልጅ በየጊዜው ስትገደል ስትደፈር የሰውየዋ ደረቱን ነፍቶ ነው የመጣውን የእንትና የዋንትያ የልጁ አባት በ12 ዓመቷ የደፈራት ሰውዬ ፍርድ ቤት ተከራክሮ ልጄን ማየት ፈልጋለሁ ተብሎ የ12 ዓመት የደፈረና ያስወለዳትን አሁን ደረቱን ነፍቶ እየተከራከረ ፍርድ ቤት ልጅን እንድታይ ይፈቅድላል። ሊደፍራት ልጇን እሱ ብቻ አይደለም እኮ ለሌዛኛው ልጅ እኮ በጣም ስህተት